ሰላም ውድ የጅጀቲቭ ተከታታዮች እንኳን ወደ ጅጀቲቭ በደህና መጣችሁ። ዛሬ ይዤላችሁ የመጣሁት ህዝብ አንድ ቀጥቅጥ አነዳር ነው። እንዴት ትነዳላችሁ፣ ምን ትጠቀማላችሁ የሚለውን ነገር አሳያችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ እንደዚሁም የደወል ምልክቱን በመንካት ቤተሰብ ሁኑ። አብራችሁኝ ቆዩ። ስለዚህ እንደተለመደው እዚህ ጋር ምን ትጠቀማላችሁ፣ ማርሽ እንዴት ትቀይራላችሁ የሚለውን አሳያችኋለሁ። እንግዲህ ይሄ ቀጥቀጥ ነው፣ ህዝብ አንድ ነው። ማርሹ እንደ የቤት መኪና ወይም ደግሞ እንደ ዶልፊን አንደኛ ማርሽ ሁለተኛ ማርሽ የሚገባው ትንሽ ይለያያል። ቦታቸው ነው የሚለያየው። ወዴት እንደሚሆን አሳያችኋለሁ። ያንዱ መኪና ከአንዱ መኪና ማርሽ ይለያያል። ከዚህ በፊት ያሳያችሁ መኪና ላይ አንደኛ ሲገባ ፍሪሲዮን ትረግጣላችሁ። ከዛ በኋላ ምንድነው የምታደርጉት? ወደዚህ ወደ ጎን ትስቡታላችሁ፣ ወደ ግራ ማለት ነው። ከዛ ወደፊት ነበር የምትገፉት። በዚህ መኪና ላይ ግን እንደዚህ አድርጋችሁ ካስገባችሁ የኋላ ማርሽ ነው አስገባችሁት ማለት ነው። ስለዚህ አንደኛ ማርሽ የምታስገቡት በዚህ መኪና ላይ ወደ ግራ ትስባላችሁ፣ ከዛ ወደ ኋላ ነው የምትስቡት ማለት ነው። ስለዚህ እንደዚህ ስትስቡት አንደኛ ይገባል። ሁለተኛ ለማስገባት ወደፊት ትገፉታላችሁ። ከዛ ምን ይሆናል? ራሱ መሀል ላይ ይሆናል። ከዛ በኋላ ምንድነው የምታደርጉት? ወደፊት ነው የምትገፉት ማለት ነው። ስለዚህ ቀጥቀጥ መኪና ላይ እንደዚህ ነው የምትቀይሩ። ሶስተኛ ቀጥታ ወደ ኋላ ትስቡታላችሁ፣ ሶስተኛ ይገባል። አራተኛ ለማስገባት ወደዚህ ትገፋላችሁ ወይም ደግሞ ወደ ቀኝ ትገፉታላችሁ። ከዛ ወደፊት ነው የምትገፉት ማለት ነው። እንደዚህ ትገፉታላችሁ፣ አራት ይገባል። አምስተኛ ለማስገባት እንደዚህ ትገፋላችሁ ወይም ደግሞ ከአራተኛ ቀጥታ ወደ ኋላ መሳብ ነው። ጥግ ድረስ ከገፋችሁት በኋላ ወደ ኋላ ስትስቡት አምስተኛ ማርሽ ይገባል። የኋላ ለማስገባት ስትፈልጉ እንደነገርኳችሁ ወደዚህ ከሳባችሁ በኋላ ወደ ቀኝ ከሳባችሁት በኋላ ወደፊት ስትገፉት የኋላ ማርሽ ይገባላችኋል ማለት ነው። ስለዚህ ማርሽ እንደዚህ ነው የምትጠቀሙት። በኋላ ላይ ስነዳ ደግሞ አሳያችኋለሁ። እዚህ ጋር የምትመለከቱት እንደ ሁልጊዜውም ይሄ የእጅ ፍሬን ነው። ሁልጊዜ ለመልቀቅ ስትፈልጉ ይሄን ወደ ላይ ትስባላችሁ። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር የምትጫን ነገር አለች፣ እቺን ትጫናላችሁ። ከዛ በኋላ ወደ ታች ነው የምታወርዱት፣ እስከሚቆም ድረስ ታወርዳላችሁ ማለት ነው። ስለዚህ መኪናውን ለማንቀሳቀስ ሁልጊዜ ለመንዳት ይሄ መለቀቅ አለበት። ይሄ እንደዚህ ተይዞ ከነዳችሁት መኪናው አይሄድላችሁም፣ ሞተር ነው የሚጠፋባችሁ ማለት ነው። ስለዚህ ሁልጊዜ ይሄንን ወደ ታች ትለቃላችሁ። በመቀጠል እዚህ ጋር መሪ ነው የምትመለከቱት። ይሄ አጠቃቀሙ ብዙም አይከብድም። በሌላ ቪዲዮ ላይ ግን ይዤላችሁ እመጣለሁ። ይሄንን ወደምትሄዱበት አቅጣጫ እንደዚህ ማዞር ነው። ወደምትሄዱበት አቅጣጫ እያዞራችሁ ያው መኪናው ሲሄድ ስለሚታወቃችሁ እንዳስፈላጊነቱ ታዞሩታላችሁ። ነገር ግን መሪዎች አንዱ መኪና ከአንዱ መኪና ይለያያል። አንዱ ሁለት ዙር ሊዞር ይችላል። አንዳንድ መኪኖች ደግሞ ሁለት ዙር ከግማሽ፣ አንዳንድ መኪኖች ደግሞ አንድ ዙር ከግማሽ የሚዞሩ የመኪና አይነቶች አሉ። ስለዚህ በዚህ መኪና ላይ ይሄ ሁለት ዙር ከግማሽ ነው የሚዞረው ማለት ነው በመታዞሩበት ጊዜ። ስለዚህ እንደምትሄዱበት ታዞሩታላችሁ። በመቀጠል እግር ላይ ፍሬም ፍሪሲዮን ነዳጅ አሳያችኋለሁ። እዚህ ጋር እንደምትመለከቱት ይሄ ያለው በግራ በኩል ነው። እዚህ ጋር ደግሞ በቀኝ በኩል እነዚህ ሁለት አሉ። ስለዚህ ከዚህ ጋር ሲጀምር ይሄ ሁልጊዜ በግራ እግራችሁ የምትረግጡት ፍሪሲዮን ነው ማለት ነው። ሁልጊዜ ማርሽ በምትቀይሩበት ጊዜ ጥግ ድረስ መርገጥ መቻል አለባችሁ። ጥግ ድረስ ሳትረግጡ ማርሽ መቀየር አትችሉም ማለት ነው። በዚህ በኩል ስመጣ ደግሞ እዚህ ጋር እንዳለ እንደዚሁም እዚህ ጋር እንደምትመለከቱት እንዳለ ማለት ነው። መሀል ላይ ያለው ሁልጊዜ ፍሬን ነው። ሌላ መኪና ላይም እንዳለ ፍሬን ነው። መኪናውን ለማቆም ስትፈልጉ ነው ይሄንን የምትረግጡት ማለት ነው። ነገር ግን ማርሽ ላይ ከሆነ መኪናው መጀመሪያ ፍሪሲዮን ትረግጣላችሁ፣ ከዛ በኋላ ፍሬን ነው የምትረግጡት መኪናውን ለማቆም በምትፈልጉበት ጊዜ ማለት ነው። በመቀጠል ይሄ ፍሬን ነው ብያችኋለሁ። ስለዚህ የሚረገጠው በኃይል አይደለም፣ ቀስ ተብሎ እየታየ ነው። ልክ ይሄንን ትንሽ ነካ በምታደርጉበት ጊዜ መኪናው መቆም ይጀምራል። ስለዚህ ጠበቅ እያደረጋችሁ ነው የምትሄዱት። አረጋገጡን። እዚህ ጋር ስመጣ ነዳጅ ነው። ይሄ ሰፋ ያለ ነው የነዳጅ መስጫው እንደምትመለከቱት። ስለዚህ መኪናውን ለመንዳት በምትፈልጉበት ጊዜ ሁልጊዜ ነዳጅ ስትሰጡ ይሄንን እየረገጣችሁ ትሄዳላችሁ። እንደ መኪናው ፍጥነት እንደምትፈልጉት ፍጥነት እየጨመራችሁ ትሄዳላችሁ። ማርሽ ልትቀይሩ ስትሉ ደግሞ ሁልጊዜ ይሄን መልቀቅ መቻል አለባችሁ። ወይም ደግሞ በተዘዋዋሪ ፍሪሲዮን ሲረገጥ ነዳጅ ይተዋል። መኪናው እንዲሄድ ደግሞ ፍሪሲዮን እየተለቀቀ ሲሄድ ነዳጅ ይረገጣል ማለት ነው። እሺ አሁን እነዚህ ነገሮች ተጠቀማላችሁ። ፍሬም፣ ፍሪሲዮን፣ መሪ፣ ነዳጅ ሁሉንም አሳይቻችኋለሁ። ለመንዳት በምትፈልጉበት ጊዜ ሁልጊዜ ወንበር ማስተካከል አለባችሁ። ፍሪሲዮን ጥግ ድረስ ከረገጣችሁ በኋላ
እግራችሁ በትክክል ጥግ ድረስ የሚረግጥ ከሆነ ወንበሩ ትክክል ነው። ካልሆነ ግን ወይ እግራችሁ የሚያጥር ከሆነ ወይ እግራችሁ የሚታጠፍ ከሆነ ትክክል አይደለም ማለት ነው። ስለዚህ ወንበር ታስተካክላላችሁ። ከስር እዚህ ጋር የሚያዝ ነገር አለ። ሁልጊዜ ሁሉም መኪና ላይ ከስር ትይዛላችሁ ማለት ነው። ይሄን ወደ ላይ ከሳባችሁ በኋላ ወደፊት ነው የምትገፉት። ወደፊት ከገፋችሁ በኋላ ስትለቁት እዛው ያለበት ቦታ ላይ ይቆምላችኋል። ወንበር ታስተካክላላችሁ። ከዛ ፍሪሲዮንን ጥግ ድረስ በትክክል ከተረገጠላችሁ ለመንዳት ምቹ ነው ማለት ነው። በመቀጠል ስፖኪዋችሁን በግራም በቀኝም በትክክል ማሳየት የሚችሉ መሆናቸውን ካስተካከላችሁ በኋላ ቀበቷችሁን ታስራላችሁ። ስለዚህ በዚህ መኪና ላይ ያው ስለታሰረ እንደዚህ ነው ማስረው ታስራላችሁ ማለት ነው። ከዛ ቁልፋችሁን አምጥታችሁ ታስነሳላችሁ። ለማስነሳት በምትፈልጉበት ጊዜ ሁሉ ጊዜ ማርሽ 0 መሆን መቻል አለበት። መኪና ሲቆም ማርሽ ዳገት ላይ ከሆነ አንደኛ ማርሽ ይገባል። ቁልቁለት ላይ ወይም ደግሞ ወደታች ተዘቅዝቆ ከሆነ ያቆማችሁት የኋላ ማርሽ ይገባል። ምንድነው መኪናው ተንሸራቶ እንዳይሄድ እንደ ተጨማሪ ለጥንቃቄ ነው ማለት ነው። ስለዚህ ይሄ አንደኛ ማርሽ ላይ ስለሆነ ምን ማድረግ አለብኝ? 0 ማድረግ አለብኝ። ፍሪሲዮን ጥግ ድረስ ረግጬ 0 አደረኩት። 0 መሆኑን ለማወቅ እንዴት ታደርጋላችሁ? እንደዚህ በምትገፉበት ጊዜ በቀላሉ ይገፋላችኋል እንዳያችሁት። ማርሽ ላይ ከሆነ ግን እንደዚህ ስትገፉት ይደርቅባችኋል። ስለዚህ እንደዚህ ማየት ትችላላችሁ 0 ላይ መሆኑን። ከዛ ምንድነው የምታደርጉት? ቁልፋችሁን ትከታላችሁ። ስለዚህ ለማስነሳት አንድ እንዳዞራችሁት አይነሳም። ምን ታደርጋላችሁ? አንድ ታዞራላችሁ። አክሰሰሪዎች ሬዲዮ ምናምን ይሰራል። ድጋሜ አንድ ስታዞሩት ነው ማለት ነው መኪናው የሚነሳው። እንደ ቁልፉ እንደ መኪናው ሊለያይ ይችላል፣ ሁለትም ሊዞር ይችላል። ስለዚህ 0 ነው። አሁን እግራችሁን ለማንኛውም ጥንቃቄ ፍሪ ላይ ታደርጋላችሁ። ከዛ በኋላ ምንድነው የምታደርጉት? ማስነሳት ነው። ቁልፉን አንድ ማዞር ነው። ለ3 ሰከንድ ቢሆን ይመረጣል። እንዳያችሁት አስነስቻለሁ ማለት ነው መኪናውን። አሁን መኪናው ተነስቷል። ማርሽ 0 ነው። የእጅ ፍሬን ተይዟል። ወደፊት ለመሄድ ስትፈልጉ ምንድነው የምታደርጉት? ፍሪሲዮን ጥግ ድረስ ትረግጣላችሁ። ፍሬን አብራችሁ ትይዛላችሁ። ከዛ በኋላ ምንድነው የምታደርጉት? አንደኛ ማርሽ ታስገባላችሁ። እንዳሳያችሁ ቅድም አንደኛ ማርሽ ወደዚህ ነው የሚሳበው። አንደኛ ታስገባላችሁ። ከዛ በኋላ ምንድነው የእጅ ፍሬን መለቀቅ አለበት። የእጅ ፍሬን ወደ ላይ ስባችሁ ትለቃላችሁ። ከዛ ምንድነው የምታደርጉት? ግማሽ ፍሪሲዮን ትለቃላችሁ። መጀመሪያ ግማሽ ፍሪሲዮን የምትለቁት ምንድነው? ኖርማል ስትነዱ እግራችሁን ከፍሬን ላይ አንስታችሁ ፍሪሲዮን እየለቀቃችሁ መንዳት ትችላላችሁ። ግን መጀመሪያችሁ ከሆነ መኪናው ወደ ኋላ ወደፊት እንዳይንቀሳቀስባችሁ ያለ እናንተ ከቁጥጥራችሁ እንዳይሆንባችሁ ግማሽ ፍሪሲዮን ትለቃላችሁ። ከዛ በኋላ ዳሽቦርድ ላይ የመንቀጥቀጥ ምልክት ያሳያል። እኔ አሁን ግማሽ ፍሪሲዮን እንደምታዩት እየለቀቅኩ ነው። ግማሽ ፍሪሲዮን ለቅቄያለሁ። አሁን ምንድነው የማደርገው? እግሬን ከፍሬን ላይ አንስቼ ነዳጅ ነው የምሰጠው። እግሬን ከፍሬን ላይ አንስቼ ነዳጅ ሰጣት እያደረኩ ፍሪሲዮኑን ቀስ እያልኩ ወደ ላይ ለቀዋለሁ። ሙሉ በሙሉ በአንድ ጊዜ አለቀውም። ወደፊት ነው እይታችሁ መሆን ያለበት። ስለዚህ እንዳያችሁት መኪና ወደፊት እየተንቀሳቀሰ ነው። መንቀሳቀስ ከጀመረ በኋላ እግራችሁ ሙሉ በሙሉ ከፍሪሲዮን ላይ ታነሳላችሁ። ከዛ ነዳጅ መስጠት ነው። አሁን እንዳያችሁት እየሄደ ነው። ነዳጅ ላይ ብቻ ነው እግሬ ያለው። አሁን ለመቆም ስትፈልጉ ምን ታደርጋላችሁ? ፍሪሲዮን ነው የምትረግጡት። ፍሪሲዮን መጀመሪያ ጥግ ድረስ ትረግጣላችሁ። ከዛ በኋላ እግራችሁን ከነዳጅ ላይ አንስታችሁ ፍሬን ትይዛላችሁ። ስለዚህ ይቆማል ማለት ነው። ድጋሜ ለመሄድ ስትፈልጉ ግማሽ ፍሪሲዮን፣ ከዛ እግራችሁን ነዳጅ ላይ ነዳጅ ሰጠት እያደረጋችሁ ወደፊት ይሄዳል ማለት ነው መኪናው። ስለዚህ እንደዚህ እያደረጋችሁ በቀላሉ መንዳት ትችላላችሁ። አሁን ደግሞ እስኪ ወደ ኋላ ነድቼ ላሳያችሁ። ወደ ኋላ ማርሽ አሁን አንደኛ ማርሽ ነው። መጀመሪያ 0 አደረግኩት። ፍሪሲዮን ጥግ ድረስ ረግጬ ከዛ እንደዚህ ወደ ግራ ስቤ ወደፊት ነው የምገፋው። አሁን የኋላ ማርሽ ገብቷል። ስለዚህ ምንድነው ግማሽ ፍሪሲዮን ለቃለሁ። ስፖኪዮ በሚገባ ማየት መቻል አለብኝ። ስፖኪዮ እያያችሁ ግማሽ ፍሪሲዮን ለቃችሁ ቀስ ብላችሁ ነዳጅ እየሰጣችሁ ወደ ኋላ ነው የምትሄዱት። ስለዚህ እንደምታዩት መኪናው ወደ ኋላ እየሄደ ነው ማለት ነው። ለመቆም ስትፈልጉ እዚህ ጋር ፍሪሲዮን ትረግጣላችሁ ማለት ነው።
በድጋሚ ያሳያችኋለሁ። ከአንደኛ ማርሽ ጀምሬ አሁን አንደኛ ማርሽ ፍሪሲዮን ጥግ ድረስ ረግጣለሁ። ከዛ በኋላ ምንድን ነው የማደርገው? አንደኛ ማርሽ ወደ ኋላ አስገባለሁ። የእጅ ፍሬን ተለቋል። ከዛ ግማሽ ፍሪሲዮን ነው የምለቀው፣ ግማሽ ፍሪሲዮን። ከዛ በኋላ መኪናው እዚህ ጋር ዳሽቦርድ ላይ መንቀጥቀጥ ምልክት ሲያሳይ እግሬን ከፍሬን ላይ አንስቼ ምን አደረኩኝ? ነዳጅ ላይ አደረኩ። ከዛ በኋላ ፍሪሲዮን ቀስ እያላችሁ ስትለቁ መኪናው ወደፊት መሄድ ይጀምራል። ሁለተኛ ለማስገባት ስትፈልጉ ነዳጅ ትተዋላችሁ፣ ፍሪሲዮን ጥግ ድረስ ትረግጣላችሁ። ወደፊት ከገፋችሁ በኋላ ቀጥታ ነው ማለት ነው እንደነገርኳችሁ። ከዛ በኋላ ቀስ እያላችሁ ፍሪሲዮን መልቀቅ ነው ማለት ነው። ከሁለተኛ ላይ ፍሪሲዮን በምትለቁበት ጊዜ ዝም ብላችሁ ቀስ ብላችሁ መልቀቅ ነው። እስከ ግማሽ ፍሪሲዮን ምናምን መልቀቅ የለባችሁ። መኪናው እየሄደ ስለሆነ ብትለቁትም መኪናው ዝም ብሎ ስለሚሄድ ብዙ ችግር የለውም ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ እንደዚሁም የደወል ምልክቷን በመንካት ቤተሰብ ሆኖ ስለተከታተላችሁኝ አመሰግናለሁ።